ለምንድነው ገጸ ባህሪ ሁሉንም ነገር የሚያስረዳው? ይህ ደካማ ኤክስፖዚሽን ነው። ከዚህ ቀደም ስለ ኤክስፖዚሽን ምንነት በትንሹ አይተናል። አሁን ደግሞ ኤክስፖዚሽን እንዴት ነው የሚጻፈው? ስቶሪያችሁን ለመጻፍ ጥሩ የመነሻ ነጥብ ለማግኘት ወይም ምን ያህል መረጃ ማቅረብ እንዳለባችሁ ለማመጣጠን የታገላችሁ ከሆነ እነዚህን የአጻጻፍ ዘዴዎች ሞክሯቸው። ሾው ዶንት ቴል ፊልሞች ቪዥዋሊ ነው ታሪክ የሚነግሩን። ለዚህም ከስክሪን ራይቲንግ መርሆች አንዱ አሳይ አትናገር የሚለው ነው። ይህ ማለት ለተመልካቾች ከመናገር በተግባር ወይም በካራክተራችን ባህሪ ማሳየት ማለት ነው። ለምሳሌ የፈጠርነው ገጸ ባህሪ ዩኒቨርሲቲ ገብቶ ተምሯል ወይም ማስተርስ አለው ብለን ከመናገር ሲመረቅ ጋውን አድርጎ የተነሳውን ፎቶ ብናሳይ የተሻለ ነው። ሰፕሊመንት ዘ ቪዥዋል በታሪክ ውስጥ እየተካሄደ ያለውን ነገር ከፍ ለማድረግ ትረካ መጨመር፣ አንዳንድ ምስላዊ ፍንጮችን ለተመልካች መተው። ክሬት ካራክተርስ ሁ ስታንድ ፎር ዘ ኦዲየንስ አንድ ለተመልካች የሚቆም ገጸ ባህሪ እንዲኖር በማድረግ ካራክተሮቹንና መቼቱ የት እንደሆነ በማስተዋወቅ ለተመልካቾች ስቶሪው ግልጽ እንዲሆንና እንዲሳቡ ያግዛል። ዩዝ አርጊውመንት ክርክር ወይም ጭቅጭቅን መጠቀም ያለፉ ክስተቶችን እንዲያነሱ ምክንያት ይሆናል። ይህን ጸብ በመጠቀም የጀርባ ታሪክን ማስገባት እንችላለን። ጊቭ ዩር ካራክተር ሰብጀክት ማተር ኤክስፐርቲስ በጻፍነው ስቶሪ ውስጥ ህግ እንዴት እንደማይሰራ ለማብራራት አንድ ተራ ግለሰብ ጉግል ያደረገውን ወይ ካነበበው ከሚነግረን አንድ የህግ አማካሪ ለአንድ ክሊያንቱ ህግ እንዴት እንደማይሰራ ክፍተቶቹን ሲያብራራ ብናሳይ ሞር ተአማኒ ይሆናል። በኤክስፖዚሽን ርዕስ ላይ ሰፋ ያለ ቪዲዮ እንድሰራ ከፈለጋችሁ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እንገናኝ።